ከኔ ጋር ሆነሽ አትፍሪ ምንድነው ዘራፋካቲ ዘራ ጀግና ብሩክ ደግሞ የኔ ካልሆነ ማንንም እንዲሆን አልፈቅድም ምን እንዳደረግልሽ ትፈልጊያለሽ ያው ዘር መተካት አለብኝ አልጎንም ተፈሽልኛል አይደል እና ምን ፈልጋችሁ እሺ ማለት አለሽ እንዴ በረኪና ጠጥታለች ምናም የሚባለው ነገር ሰምቼ ለምን ጠጣለሁ ምን ጎሎብኝ ነው የምጠጣው ብላ አላስፈላጊ የሆነ ንግግር አትናገር ስማኝ የማወራውን አንተ አትመርጥልኝም እሺ አንተ እኮ ተሻለ ምንም አቅም ባይኖር ልብ አለ እንደ ብሩኬ አንተ አትጣለው ስማኝ ከዚህ በኋላ እያስፈራራኝ መኖር አችልም እሺ ተው እባክህ አቤት አቤት ምን ተገኘ ሚስቴን ስለቀማችሁኝ ምንም አረባክ ብሩክ ገደልከው ሰማኛለህ ሰማኝ አንተ ብቻ ወንድ አንተ ብቻ እጃለሱ አይደለም እሺ ከዚህ በኋላ ያ ጊዜ አብቅቷል በሞገስ ኃይል ነው ውለታሽ እንዴት እንደመመለሰው ላላቅ አይጋሽ ችግር የለው ምሳሌ ለኔስ ቢሆን ልጅ አይደለች ምን እንዳደረግልሽ ትፈልጊያለሽ ምትፈልጊውን በሙሉ አደርግልሻለሁ ምን ላድርግልሽ እኔ የምፈልገው አዎ አዲስ ህይወት መጀመር አለብኝ አረ እንደዛ ነው ቅድስት አዎ ጋሽ እና ባለማረኝ ነው እያልሻለሽ ቅድስት አይ እሺ ለማንኛውም አልጎን ጥፍሽልኛል አይደል አዎ ድጋሚ ላንጠፋው እሺ ዝናና ብሩኬ ተደባደቡ ቅድስት ብሩኬን የማይጠይቅ እንዲሁም ደግሞ በጣም ብሩኬ ደነገጠበትን ጥያቄ ጠይቀዋለች አሁን በቀኝ የሚልም ጥያቄ እየጠየቀችው ነው ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች ሰላም ለእናንተ ይሁን እንዴናችሁ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ ማህሌትና ዝና ብሩክን እየተከታተሉት ይገኛሉ ብሩክ ከሄደ ምናልባት ከሞገስ ጋር ከተገናኘ እሷን ማለቴ እናገኛታለን በማለት አስበው ነበር የተከታተሏቸው ነገር ግን ሞገስ ዳጣ ብሩክን አስከትላ መምጣቷን ሲመለከት ተመልሶ ወደ ቤቱ ሄዷለኝ ምክንያቱም በብሩክን ስለተቀየመው ፍለፊት የመገናኘትም ድፍረቱን ስላላገኘ ብሩክን ሲያየው ቀጥታ ደውሎ ብሩክን ይዘው በመምጣቷ ስለተናደደ እንደተመለሰ ይነግራታለኝ እንግዲህ ዳጣም ሁለታቸውን ለማገናኘት ነበር የፈለገችው አልተሳካም ሁለታቸውን አገናኝታ ይቅር ብሎት ሞገስ አንድ ላይ እንዲሆኑና የድሮ ፍቅራቸው እንዲመለስ ነበር ዳጣ የፈለገችው ነገር ግን እንዳጋጣሚ ሆኖ ብሩክን ሲያየው አልፈለገምና ሞገስ ተመልሶ ወደ ሉላ ሄዷለኝ ደውሎም ምናልባት ዝና ስለሚከታተላቸው ሞገስም እንግዲህ አለማግኘትን ወስኗል ካገኘ ግን ዳጣን ብቻዋን ማግኘት እንደሚፈልግና ዳጣን ማዋራት እንደሚፈልግ ነው እንግዲህ የሚናገረው ማህሌትና ዝናም ብሩክን ሲከታተሉ ነበር ዝናም እንግዲህ እንደድሮ ጉልበቱን ተጠቅሞ ሞገስን ማለቴ ብሩክን ለማጥቃት ፈልጎም ነበር ነገር ግን አልተሳካለትም ወይዘሮ ማህሌትም በፍራትና በድንጋጤ እንዲሁም ደግሞ ከዚህ በፊት ልጁ ከተሻላት እንዲሁም ደግሞ ከዳነ ምንም የሚያግደው እንደሌለና እንዲሁም ደግሞ ሁሉ ሰዎች የበደሉትን በቀል እንደሚበቀል ሲነግራት እንደነበረ እያስታወሰች
ብሩክንም ድፍረቱን አግኝታ አይኑን ለማየት እንኳን ፍቃደኛ አልነበረችም። እየደነገጠችም ነበር። ነገር ግን አልተሳካም። ፊትለፊትም አይቷታለኝ። ለምን እንደሚከታተሉትም ሲጠይቋቸው መከታተል ራሳቸው ፈልገው እየተከታተሉ እንደሆነና እንዲሁም ዝናም ሚስቴን የት አባታችሁ አድርጋችሁ ነው በማለት ዝናም በብስጭት እንዲሁም ደግሞ በመናደድ ሚስቱ የት እንዳለች ለብሩክ ይጠይቀዋል። ብሩክም ምንም ነገር እንደማያውቅና ስለሚላቸው ነገሮች እንኳን አዲስ እንደሆነበት ይነግረዋል። ነገር ግን እንግዲህ ዝናን የምናውቀው በጉረኝነቱ እንዲሁም ደግሞ በግዙፍ ሰውነቱ ወንዳ ወንድ ነኝ ጀግና ነኝ ብሎ በሚያስበው ወንዶቹም ሴቶቹም እንደሚፈሩት የሚናገረው ዝና ዛሬ ግን ብሩኬ አይደለም ሊፈረው ይቅርና ቀና ብሎ እያናገረው በመሆኑ ተናዶበት ነበር። ዝናን የምናውቀው ራሱን ከፍ አድርጎ ነገሮቹን ሁሉ ከሱ በታች አድርጎ እሱ ራሱ የበላይ አድርጎ የሚያስብና የሚገነዘብ ሰው ነው። ይሄንንም በዙሪያ ላሉ ሰዎች ፈርተውት እንዲኖሩ እሱ ያለው ሁሉ እንዲሆን እንዲሁም ደግሞ ማንም ሰው ለሱ እየተገዛ እንዲኖር ያለው ነገር እንዲተገበርለት ቃሉ እንዲፈራም ይፈልጋል። ዛሬ ግን ብሩኬ የሱ ቃል እንዲፈራ እንጂ ዝና የሚባል ሰው የሱ ቃል እንደማይፈራ ይነግረዋል። ዝና የብሩኬን ወንድነት አድንቋለኝ። ምክንያቱም ከሱ ከዝና ፊት ማንም አፉን ከፍቶ አይቆምም። ብሩኬ ግን ልጁን ተሽሏታል። አሁን ጤነኛ ናት፣ የመኖርም እድል አላት። ስለዚህ አሁን ላይ ብሩክ ማንንም አይሰማም። የፈለገውን ነገር ተናግሮ ራሱን አሳምኖ ፊት መጋፈጥ የሚችልባቸው ሰዓታት ላይ እንደቆመም ለዝና ያስረዳዋል። ዝና በብሩኬ ወንድነትና ጀግንነቱ በጣም ቢናደድም እያደነቀው ይገኛል። ቢያንስ እንኳን ፍርሃት ቢኖርህ ልብ አልሞተችምም ይለዋል። ልቡ የሞተና ልቡ ያልሞተ መሆኑን ጊዜ ይለየዋል። ብቻ ዛሬ ብሩኬ እንደ በፊቱ ሲለማመጥ እንዲሁም እንደፈለገ ሲሆን የነበረው ያ ብሩኬ ሞቷል፣ የለም። ዝና ብሩኬን ለማጥቃት እጁን ቢሰነዝርም ነገር ግን አልተሳካላትም። ብሩኬ ዝናን ከዘረረው በኋላ ፊትለፊቱ ተፍቶ ማንኛውም ሰው ወንድ እንደሆነ አይቀርም። ምክንያቱም የጊዜ ጉዳይ ነው፣ ወንድ ሆኖም ጀግናም አለ በማለት ይፎክርበታል። ይህንን ስትመለከት ማህሌት የምትገባበት ቀዳዳ ይጠፋታል። ብሩክን መለመን ጀመረች። እባክህ ብሩኬ ተው፣ ጭንቅላቱ ተሰፍቷል፣ ይሞትብሃል በማለት ልታስለቅቀውም ትሞክራለች። ነገር ግን ዳጣ በዚህ ነገር ደስተኛ ሆናም እየፎከረች ነበር። ምክንያቱም ዳጣ በጣም ነበር የምትፈራው ዝናን። አኳኋኑ ጭካኔውን በጣም ስለምትፈራውና እንዲሁም ደግሞ ማየትም ስለማትፈልግ ዛሬ ግን አኩርቷታል። ብሩኬ ዝናን ልኩን ካሳየው በኋላ እንዲሁም ወንድነቱን ካስመሰከረ በኋላ ትዝ ያለችው ሚስቱ ነበረች። ሚስቱን ሳያት ግን በህይወት አለሽ ወይ ብሎ ይጠይቃታልኝ። እንዴ በህይወት አለው ምን ሆናለሁ እያለችው ነበር። ከዚህ በኋላ ግን ወደ ህይወቱ እንዳትመጣና ራሱ ብቻውን እንድትተወው ይነግራታል። በዛም ተስማምተው ይለያያሉ። ቤቱ ፍቅር ይሸታልኝ። ከበፊት ጀምሮ ቅድስት ብሩኬን እንደምትወደውና እሱን አግብታ የመኖር ምኞቷ እንደሆነ ሁላችንም ብናቅም ነገር ግን ሴት ልጅ ናትና ደፍራ እወዳለሁ ወይም ደግሞ አንድ ሰራተኛ አሰሪዋን አፍቅራ ሴቷ ወንዱን ጠይቀው አታቅም። ይሄ ነገር ለቅድስት ፈተና ሆኖባታል። አሁን ሁሉ ነገር ተስተካክሏል። ምሳሌ ድናለች። የቀረው ግን ቅድስትና ብሩክ በመሃላቸው ያለውን ነገር ማጥራት ስለሆነ ብሩኬ ቅድስትን ሚስቱ ቢያደርጋት ብለን ብንመኝም እሱ ግን ከልቡ ውስጥ ይኖር አይኖር አናቅም። ይሄ ሀሳብ ቅድስቴ ጋር ግን በፊትም ባለትዳር ሆኖ ብሩክን ስለምትወደውና ስለምታፈቅረው ልጁን ለማሳከም ብዙ ዋጋ ከፍላለታለች። አሁን ደግሞ የብሩኬ ተራ ነው። ቅድስትን ዋጋ ከፍሎ ወይ የራሱ ማድረግ ወይ ደግሞ አንድ ነገር መፍጠር አለበት። ቅድስትንም ምን ማድረግ እንደምትፈልግና ብዙ ነገር ስለረዳችሁ አሁን ግን የሱ ተራ ስለሆነ ምን ትፈልጊያለሽ? ምን ያስደስትሻል? እያላት ነው። ቅድስት ግን በመሽኮርመምና የምትፈልገውን ለመናገር እስኪያቅታት ድረስ ትራሱን አንቃ ይዛ አንገቷን አቀርቅራ ሞገስን ማየት እስኪከብዳት ድረስ ፍላጎቷን እንኳን በስርዓት ለመናገር እድሉን አላገኘችም።
ነገር ግን እወዳለሁ አግባኝ የሚለው ቃል ከሷ አፍ ስለማይወጣ ግዴታ ራሱ ብሩኬ እወድሻለሁ ብሎ እስኪጠይቃት ድረስ ዝም ማለት አለባት። ነገር ግን አይ ከዚህ በኋላ ልጅ መውለድ እንዲሁም ደግሞ ማግባት አለብኝ ወደ ክፍለ ሀገር ሂጄ ትለዋለች። ይህን ነበር ጥያቄዋ። ነገር ግን የብሩኬ መልስ እኔንም አስቆኛል። ታዲያ ባል ነው እንዴ ፍላጎትሽ ብሏታል። ማለቴ ባል ነው እንዴ ያማረሽ ብቻ የፈለግሽውን ጠይቂኝ ስለተባለች እሷ በዙሪያው ይውደዳታ ይውደዳት ማወቅ ስለፈለገች ነበረ ሀገር ቤት እጄ ዘር መተካት ፈልጋለሁ ያለችው። ወደ ክፍለ ሀገር ሂዳ መውለድ እንደምትፈልግና ማግባት እንደምትፈልግ ብቻ ነግረዋለች። ከዚህ በኋላ ማሰብ ያለበት ራሱ ነው። የራሱ ማድረግ ራሱ አግብቶ መኖር ከፈለገ የልጁ እናት ማድረግ የሱ ተራ ነው። ነገር ግን የሷ ፍላጎት ቀጥታ ነግረዋለች። ምክንያቱም እሷ ብትሄድ ወደ ክፍለ ሀገር ምሳሌ ከማን ጋር ትሆናለች? ምሳሌ አንድ እናት ያስፈልጋታል፣ እሷን አብሮ መዋል ማሳደግ። ስለዚህ ያለው አማራጭ ልቡ ካፈቀራት ከወደዳት ቅድስትን ሚስቱ ማድረግ ነው ያለው አማራጭ። ምሳሌም ቅድስትን እናቴ ብዬ ልጥራሽ ብትላትም እምቢ ብላለች። ምክንያቱም አባትሽ ካልፈቀደ የእናትነትን ቦታ ካልሰጠ አጠሪኝም እሺ ላይልም ይችላል በማለት ምሳሌም የልጅ ነገር እሺ ምን ብዬ ልጠይቀው እሺ እንዲለኝ ብቻ አለ አይደለ የልጅ የማይነገር ነው ብላም ዝም እንድትል አርጋታለች እንጂ ምሳሌ አባቷን ነግራ ቅድስት እናቴ ትሁን ብትል ፍላጎቷ ይሟላላታል። ምክንያቱም ቅድስት ለምሳሌ በጣም ብዙ ዋጋ ከፍላላታለች በጩቤ እስከ መወጋት ድረስ እንዲሁም ደግሞ ብር እየተቀበለች ለሷ እስከ መስጠት ድረስ እስክትታከም ብቻ ታክማ እስክትመጣ ብዙ ዋጋዎችን ከፍላለች። ስለዚህ ቅድስት የምሳሌ እናት ለመሆን የሚያንሳት አንዳችም ነገር የለም። ምሳሌ ድና ከመጣች በኋላ እንግዲህ አሁን ላይ እየቦረቀች ትገኛለች። መደነስ ነው፣ መጨፈር ነው፣ መዝለል ነው። አንዴ ሶፋ ላይ፣ አንዴ ምድር፣ አንዴ ጠረጴዛ ላይ ብቻ የምትሆነው ሁሉ ግራ ቢጠፋተኝ እንግዲህ ከቅድስት ጋር ዳንስ እየተለማመዱ ዝና እንግዲህ በዚህ መልኩ ተቀጥቅጧል ማለት ነው። ለወንድም ወንድ አለ የጊዜ እንጂ የሰው ጀግና የለም። አንዱ ከላይ ይሆናል፣ አንዱ ከስር ይወድቃል፣ አንዱ ከስር ይወድቃል፣ አንዱ ከላይ ይሆናል። ስለዚህ ጊዜ ብቻ ነው ጀግና እንጂ የሰው ጀግና የለውም። የጊዜ ጉዳይ ነው። አንዳንድ ሰዎች ጊዜን ቦታን ጠብቀው ዝቅ ብለው ይኖሩና የፈለጉበት ጊዜ ላይ ሲደርሱ ቀና ማለት ይጀምራሉ። አንዳንዶቹ ዝቅ ያሉላቸውን ሰዎች ለመቀጥቀጥ እንዲሁም ለማሳደድ ልክ እንደዝና ተፈርቻለሁ ማን አለብኝ እያሉ የሚዞሩ በየመንደሩ ሰውን የሚረብሹ ብዙዎች ናቸው። ይሄ ድራማ ቢሆንም አስተማሪ ነው። አንዳንዴ ጊዜና ጉዳይ የራሳቸው የሚያሟሉት ነገር ስላለባቸው ለነሱም ጊዜ መጥቶ እንደዚህ ከስራ አድርገው መቀጥቀጥ ይጀምራሉ ማለት ነው። ውድና የተከበራችሁ ይቻላል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ባይ ባይ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ዛሬ እንግዲህ በዚህ ድራማ የታየው ትዕይንት ይሄን ይመስል ነበረ። መልካሙን ለእናንተ። ባይ ባይ።